Finalement, je suis quand même sorti. Mais il commence à pleuvoir, alors je vais rentrer chez moi. አሁን አረፍተ ነገሩን እናጥና። Finalement, je suis quand même sorti, mais il commence à pleuvoir, alors je vais rentrer chez moi. Finalement, በመጨረሻም je ኤኒ suis መሆን ነው። መሆን être ነው። je suis ኤኒ ነኝ። quand même እዚህ አባባል ነው እና ትርጉሙ በእንግሊዝኛ ኤኒዌይ ግን በቀጥታ ስንተርጉም ኮን ስለ ጊዜ የሚያወራ ቃል ነው። ለምሳሌ አንድ ጥያቄ ለመጠየቅ ሴ ኮን መቼ ነው? ወይም ደግሞ ኮን ኤቱ አሪቬ መቼ ደርሰሃል? እዚህ መቼ ለመገለጽ መቼ ለማለት ኮን እንጠቀማለን። ግን ሌላ አጠቃቀም አለ። ኮን ጄቴዝ ኤንፋን እዚህ ጥያቄ አይደለም። ልጅ እያለሁ ወይም ደግሞ ስትናገር ደስ ብሎኛል። ዣም quand elle parle እዚህ ኮን ስ ፊደል ነው። ስ ትናገር when she speaks። ስለዚህ በእንግሊዝኛ ኮን ወን ነው። እሺ እንቀጥል። መም ተመሳሳይ c'est le même livre ተመሳሳይ መጽሐፍ ነው። ግን ሌላ ትርጉም አለ። በእንግሊዝኛ ኢቨን እዚህ አረፍተ ነገር ላይ ኮመም ነው የጠቀምኩት እና ኮመም ባልጠቀም ኖሮ ትንሽ ለውጥ ይሆን ነበር። ፊናልመን je suis sorti ብቻ ከሆነ አረፍተ ነገሩን በመጨረሻም ወጥቻለሁ። እዚህ ኮመም የለም። በመጨረሻም ወጥቻለሁ በቂ ነው። ግን ኮመም ስጠቀም ሀሳቡ ላይ ትንሽ ለውጥ ያመጣል። የመዝነብ ዕድል ከፍተኛ ቢሆንም እኔ ግን እወጣለሁ። በሌላ ቃል አየሩ ከባድ ቢሆንም እወጣለሁ። ኮመም እንደዚህ አይነት ሀሳብ ያመጣል። ሌላ ምሳሌ መጽሐፉ ውድ ቢሆንም እገዛዋለሁ። le livre est cher mais je l'achèterai quand même ወይም ደግሞ bien que le livre soit cher je l'achèterai። ከባድ ነገር አለ ግን ከባድ ቢሆንም እናደርገዋለን። ኮመም ይሄ ነው የሚያመጣ ይሄን ሀሳብ ነው የሚያመጣ ይሄ ሀሳብ ነው የሚያመጣ። ሶርቲ መውጣት je suis sorti ፓስት ነው። ወጣሁ ወይም ደግሞ ወጥቻለሁ። mais ግን il እሱ commence ገሱ እዚህ ኮሞንሴ ነው መጀመር። il commence ይጀመራል። je suis quand même sorti ወጥቻለሁ ግን il commence à pleuvoir. Il commence à connection ቃል ነው። il commence à travailler መስራት ይጀመራል። nous commençons à manger መብላት እየጀመረን ነው። አ መጨመር ያስፈልጋል። ሁሌም አ መጨመር ያስፈልጋል። commencer à pleuvoir መዝነብ il commence à pleuvoir መዝነብ እየጀመረ ነው። alors ስለዚህ je vais እዚህ አሌ ነው መሄድ እሄዳለሁ። je vais እሄዳለሁ። rentrer መጀመሪያ ትርጉም መግባት ነው። ወይም ደግሞ እዚህ መመለስ je vais rentrer à la maison ወደ ቤት ለመለስ ነው። je vais rentrer à la maison። je vais ከሆነ futur ይገለጻል። je vais rentrer je vais te téléphoner ልደውልልህ ነው። ቶሎ እደውልልሃለሁ። je vais te téléphoner ልደውልልህ ነው። chez
አንድ ቦታ የቦታ ስም ነው። moi ኤኒ moi je m'appelle Mathieu ኤኒ ማቲዮ እባላለሁ። ወይም ደግሞ አውራኝ parle-moi አውራኝ moi ኤኒ ነው። ኤኒ ኘ ኤኒ chez moi ከሆነ አሁን ቃላት አብረን እንጥቀም። chez moi እቤት ነው። je suis chez moi እቤት ነኝ። je suis chez mon ami የጓደኛዬ ቤት ነኝ። ስለዚህ ሁሌም chez የቦታ ቃል ነው። አሁን አረፍተ ነገሩን በሙሉ እናነብ። Finalement, je suis quand même sorti. በመጨረሻም ወጥቻለሁ። Mais il commence à pleuvoir. ግን ዝናብ እየዘነበ ነው። ወይም ደግሞ መዝነብ እየጀመረ ነው። Alors, je vais rentrer chez moi. ስለዚህ ወደ ቤት ልመለስ ነው። እሺ ለዛሬ በቂ ነው። አሪፍና ጠቃሚ እንደሆነ ተስፋ አደርጋለሁ። የሚቀጥለው ጊዜ እንቀጥላለን። ቻው። Finalement, je suis quand même sorti. Mais il commence à pleuvoir. Alors je vais rentrer chez moi.